ማሰማት ይጀምራል። ጤና ይስጥልን የተከበራችሁ የዝግጅታችን ተከታታዮች የዕለተ እሁድ መስከረም 4 ቀን 2012 ዓ.ም ስርጭታችንን አሁን ጀምረናል። ቦን ከሚገኘው የዲደብሊው የቀጥታ ስርጭት ስቱዲዮ ሸቴ በቀለና እኔ ልደት አበበ ነን። ለዛሬ ከዓለም ዜና በኋላ 3 ወቅታዊ ዘገባዎች ይኖሩናል። የስርጭት ጊዜ ስለማይበቃን የመዝናኛ ዝግጅት አይኖረንም። ሳምንታዊው የእንወያይ ክፍለ ጊዜ ግን ሰዓቱ እንደተጠበቀለት ነው። ውይይቱም ፌስቡክ እና ሌሎች የማህበራዊ ድረገጾች በኢትዮጵያ ምርጫ ላይ ስለሚኖራቸው ሚና ይሆናል። እንግዲህ በያላችሁበት ጆሮአችሁን አውሱንና ቆይታችሁን ከኛ ጋር አድርጉ። የምንገኘው በሬዲዮ በ13780 ኪሎ ሄርስ 22 ሜትር ባንድ እና በ11995 ኪሎ ሄርስ 22 ሜትር ባንድ ላይ ነው። ወይም ደግሞ አዲስ አበባ በሚገኘው ኢትዮ ኤፍኤም 107.8 በሳተላይት በአረብሳት በበድር 4 በ11996 ሜጋሄርስ ዲደብሊው ኤ2 26 ዲግሪ ኢስት ሆሪዞንታል ላይ ታገኙናላችሁ። በናይል ሳት 201 በ11976 ሜጋሄርስ ዲደብሊው ኤ2 7 ዲግሪ ዌስት ቨርቲካል ላይ ነው። ዲደብሊው አምሃሪክ በተባለው አፕሊኬሽን ወይም ዲደብሊው አምሃሪክ ብላችሁ በፌስቡክ ብትፈልጉንም እንገኛለን። አሁን ወደ ዜናው እንለፍ። እሸቴ በቀለ ያሰማናል። የዲደብሊው ዜና። በመጀመሪያም ዋና ዜና። በአማራ ክልል የተለያዩ ከተሞች የኦርቶዶክስ ተዋሕዶ ክርስትና እምነት ተከታዮች በቤተክርስቲያኒቱ ላይ ደርሷል ያሉትን ጫና በማውገዝ ሰላማዊ ሰልፍ ወጡ። ንብረትነቱ የሱዳን ጦር የሆነ አንድ ኩባንያ ከኦማር አልበሽር በሚሰጠው ገንዘብ ለጎረቤት ሀገራት ወታደራዊ ቁሳቁስ ያሰራጭ እንደነበር የቀድሞው ፕሬዝዳንት የመከላከያ ምስክር ለሱዳን ፍርድ ቤት ተናገሩ። ቱኒዚያውያን አዲስ ፕሬዝዳንት ለመምረጥ ድምፅ ሲሰጡ አሉ። 2 ሴቶችን ጨምሮ 26 እጩዎች ለውድድር ቀርበዋል። ትናንት የየመን ሁቲ አማጽያን በሳውዲ አረቢያ የድፍድፍ ነዳጅ ማቀነባበሪያዎች ላይ በሰው አልባ አውሮፕላን ከፈጸሙት ጥቃት በኋላ የአገሪቱ የቀን ምርት በ5.7 ሚሊዮን በርሜል ቀንሷል ተባለ። በዓለም ገበያ የነዳጅ ዘይት ዋጋ ይጨምራል የሚል ስጋት አይሏል። ዜናው በዝርዝር። በአማራ ክልል የተለያዩ ከተሞች የኦርቶዶክስ ተዋሕዶ ክርስትና እምነት ተከታዮች በቤተ ክርስቲያኒቱ ላይ ደርሷል ያሉትን ጫና በማውገዝ ሰላማዊ ሰልፍ ወጡ። በጎንደር፣ በደሴ፣ በደብረ ታቦርና በኮምቦልቻ ከተሞች አደባባይ የወጡ ሰልፈኞች በተለያዩ ክልሎች በቤተ ክርስቲያኗ በካህናት በአማኞች ላይ እየደረሰ ነው ያሉትን ስቃይ፣ ሞትና እንግልት ተቃውመዋል። በዛሬው ዕለት በአዲስ አበባ ተመሳሳይ ሰላማዊ ሰልፍ ለማድረግ ታቅዶ የነበረ ቢሆንም አደራጅ ኮሚቴው ከባለስልጣናት ጋር ካደረገው ድርድር በኋላ መሰረዙ አይዘነጋም። የአዲስ አበባውን ሰላማዊ ሰልፍ የጠራው ኮሚቴ ለቀረቡ ጥያቄዎች መንግስት ምላሽ እንዲሰጥ የ2 ወር ገደብ መስጠቱን አስታውቋል። ምላሽ ከጠፋ ጥቅምት 30 ቀን 2012 ዓ.ም ሰላማዊ ሰልፍ ይደረጋል ብሏል። ንብረትነቱ የሱዳን ጦር የሆነ አንድ ኩባንያ ከኦማር አልበሽር በሚሰጠው ገንዘብ ለጎረቤት ሀገራት ወታደራዊ ቁሳቁስ ያሰራጭ እንደነበር የቀድሞው ፕሬዝዳንት የመከላከያ ምስክር ለሱዳን ፍርድ ቤት ተናገሩ። የመከላከያ ምስክሩ ይህን ያሉት ከውጭ ሀገራት ከፍ ያለ ገንዘብ በህገወጥ መንገድ ተቀብለው ጥቅም ላይ አውለዋል በሚል የተከሰሱት አልበሽር በትናንትናው ዕለት ፍርድ ቤት በቀረቡበት ወቅት ነው። አልበሽር በጦር ኃይሉ ግፊት ከስልጣን ከወረዱ በኋላ የአገሪቱ ባለስልጣናት በመኖሪያ ቤታቸው ባደረጉት ብርበራ 6.9 ሚሊዮን ዩሮ፣ 352,000 ገደማ ዶላር እና 5.7 ሚሊዮን የሱዳን ፓውንድ ይዘዋል። የቀድሞውን ፕሬዝዳንት ክስ የሚመለከቱት ዳኛ ገንዘቡ በህገወጥ መንገድ የተገኘና ጥቅም ላይ የዋለ ነው ቢሉም አልበሽር ከሳውዲ አረቢያው ልዑል መሐመድ ቢን ሳልማን ከተሰጣቸው የተረፈ ነው ሲሉ ይከራከራሉ። ፕሬዝዳንቱ ሱዳን ከሳውዲ አረቢያ ባላት ስልታዊ ግንኙነት የተገኘ ያሉት ገንዘብ ለግል ጥቅም አልዋለም ባይ ናቸው። ይህንኑ ክርክራቸውን ለማስረዳት በትናንትናው ዕለት ፍርድ ቤት የቀረቡ የመከላከያ ምስክር እርሳቸው የሚመሩትና በሱዳን ጦር ስር የሚገኝ ኩባንያ ከቀድሞ ፕሬዝዳንት ገንዘብ ይቀበል ነበር ብለዋል። በሱዳን ጦር የማምረቻውን ዘርፍ የወከሉት ሳዲቅ ያኩብ 1.2 ሚሊዮን ዶላር ተቀብለናል፣ በገንዘቡ የተገዙ ወታደራዊ ቁሳቁሶች ለጎረቤት ሀገራት ልከናል ሲሉ ተናግረዋል። የመከላከያ ምስክሩ ወታደራዊ ቁሳቁሶቹ ለየትኞቹ ሀገራት እንደተላኩም ሆነ የጦር መሳሪያዎች ይጨምር እንደሆነ በግልጽ ያሉት ነገር የለም።
ቱኒዚያውያን አዲስ ፕሬዝዳንት ለመምረጥ ድምጽ ሲሰጡ አሉ። ይህ የቀድሞው የቱኒዚያ ፕሬዝዳንት ቤን አሊ በጸደይ አብዮት ከስልጣን ከወረዱ ሁለተኛው ነፃ ምርጫ መሆኑ ነው። ሁለት ሴቶችን ጨምሮ 26 እጩዎች የቱኒዚያ ፕሬዝዳንት ለመሆን ይወዳደራሉ። ዴሞክራሲያዊ መንግስት ባልጠነከረባትና መፍትሄ የሚሹ አንገብጋቢ ምጣኔ ሀብታዊ ችግሮች የገጠሟትን ሀገር ለመምራት በሚደረገው ፉክክር እጩዎች እጅግ ተቀራራቢ ውጤት ያገኛሉ ተብሎ ይጠበቃል። በጎርጎሮሳዊው 2011 ዓ.ም ተቀስቅሶ የረዥም ጊዜ የቱኒዚያ መሪ የነበሩትን ቤን አሊ ከስልጣን ከወረዱ ወዲህ የኑሮ ውድነት፣ የዋጋ ግሽበትና የስራ አጥ ቁጥር መጨመር ለአገሪቱ ፈተና ሆነዋል። በዛሬው ምርጫ የተሻለ ድምፅ የሚያገኙ እጩዎች በመጪው ጥቅምት ወር በሚካሄደው ሁለተኛ ዙር ምርጫ ይወዳደራሉ። ይህ ዶይቼ ቬለ ነው። ትናንት የየመን ሁቲ አማጽያን በሳውዲ አረቢያ የድፍድፍ ነዳጅ ማቀነባበሪያዎች ላይ በሰው አልባ አውሮፕላኖች ከፈጸሙት ጥቃት በኋላ የአገሪቱ የቀን ምርት በ5.7 ሚሊዮን በርሜል ቀንሷል ተባለ። ሳውዲ አረቢያና አሜሪካ ለጥቃቱ ኢራንን ተጠያቂ ያደረጉ ሲሆን በዓለም ገበያ የነዳጅ ዘይት ዋጋ ይጨምራል የሚል ስጋት አይሏል። የሳውዲ አረቢያ አገር ውስጥ ጉዳይ ሚኒስቴር እንዳለው ጥቃት ከተፈጸመባቸው የድፍድፍ ነዳጅ ማቀነባበሪያዎች መካከል አንዱ በአገሪቱ ምስራቃዊ ክፍል የሚገኘውና በቀን እስከ 7 ሚሊዮን በርሜል የሚያመርተው የአብኬክ ማቀነባበሪያ ይገኝበታል። በሰው አልባ አውሮፕላን ጥቃት ተፈጽሞበታል የተባለው የኩረይስ የነዳጅ ማቀነባበሪያ ከሪያድ በ150 ኪሎ ሜትር ገደማ ርቀት ላይ የሚገኝ ነው። ሁለቱ ማጣሪያዎች አርማኮ የተባለው የሳውዲ አረቢያ መንግስት ኩባንያ የሚያስተዳድራቸው ናቸው። በሁለቱ የድፍድፍ ነዳጅ ማቀነባበሪያዎች ላይ በተፈጸመው ጥቃት ሳውዲ አረቢያ ለዓለም ገበያ ከምታቀርበው ምርት 5% እንዲቀንስ ማድረጉን ሬውተርስ ዘግቧል። ባለሙያዎች እንደሚሉት ሁለቱ ማጣሪያዎች ለ7 ቀናት ምርት ካቆሙ የነዳጅ ዘይት ዋጋ በበርሜል ከ15 እስከ $20 ሊጨምር ይችላል። ራፒዳን ኢነርጂ በተባለ ኩባንያ ተንታኝ የሆኑት ቦብ ማክናሊ እንደሚሉት ግን የማጣሪያዎቹ ስራ ለአንድ ወር ከተስተጓጎለ የአንድ በርሜል የነዳጅ ዘይት ዋጋ እስከ $100 ሊያሻቅብ ይችላል። ይህ ዶይቼ ቬለ ነው። ዜናውን ከማብቃታችን በፊት ዋና ዋናዎቹን በድጋሚ በአማራ ክልል የተለያዩ ከተሞች የኦርቶዶክስ ተዋሕዶ ክርስትና እምነት ተከታዮች በቤተ ክርስቲያኒቷ ላይ ደርሷል ያሉትን ጫና በማውገዝ ሰላማዊ ሰልፍ ወጡ። ንብረትነቱ የሱዳን ጦር የሆነ አንድ ኩባንያ ከኦማር አልበሽር በሚሰጠው ገንዘብ ለጎረቤት ሀገራት ወታደራዊ ቁሳቁስ ያሰራጭ እንደነበር የቀድሞው ፕሬዝዳንት የመከላከያ ምስክር ለሱዳን ፍርድ ቤት ተናገሩ። ቱኒዚያውያን አዲስ ፕሬዝዳንት ለመምረጥ ድምፅ ሲሰጡ አሉ። ሁለት ሴቶችን ጨምሮ 26 እጩዎች ለውድድር ቀርበዋል። ትናንት የየመን ሁቲ አማጽያን በሳውዲ አረቢያ የድፍድፍ ነዳጅ ማቀነባበሪያዎች ላይ በሰው አልባ አውሮፕላን ከፈጸሙት ጥቃት በኋላ የአገሪቱ የቀን ምርት በ5.7 ሚሊዮን በርሜል ቀንሷል ተባለ። በዓለም ገበያ የነዳጅ ዘይት ዋጋ ይጨምራል የሚል ስጋት አይሏል። የዕለቱ ዜና ይህን ይመስል ነበር። ጤና ይስጥልኝ። ለዜናው ውሸት የበቀለን አመሰግናለሁ። ሰማት ይጀምራል። ጤና ይስጥልን የተከበራችሁ የዝግጅታችን ተከታታዮች የዕለተ እሁድ መስከረም 4 ቀን 2012 ዓ.ም ስርጭታችንን አሁን ጀምረናል። ቦን ከሚገኘው የዲደብሊው የቀጥታ ስርጭት ስቱዲዮ ውሸት የበቀለና እኔ ልደታ